ጓደኛ በዘመን ሁሉ ምን የሚል ነው? የሚወድ ነው። በማግኘት ጊዜም የሚወድ፣ በማጣትም ጊዜ የሚወድ፣ በታመምክ ጊዜ የሚወድ፣ ደግሞ ጤነኛ በሆንክ ጊዜ የሚወድ፣ እጅ ላይ ምንም ገንዘብ በሌለ ሰዓትም ባለ ሰዓትም የሚወድ የተመሰገነ ጓደኛ ይባላል። ብዙ ባይደብርሽ ባይዘይ ትክክለኛ ጓደኛ የሚባለው በሐዘንሽ ቀን አብሮሽ የሚያለቅስ አይደለም፣ በደስታሽ ቀን ካንቺ ደስ የሚል። ይኸውልህ ጓደኛዬ፣ በዙሪያክ ብዙ ጓደኛ ተብዮች እንዳሉ አውቃለሁ። በደስታ ጊዜ ከኔ ይልቅ እነሱ የቅርብ ናቸው። ግን አዳምጠኝ፣ ለማዳመቅና ለማጫፈር እነሱ ይበቃዋል። እኔን የችግር ሰዓት ጥራኝ፣ አልጠፋም። ይሴ ጓደኛ ግን ምን ማለት ነው? ጓደኛማ ማለት በስጋና በደም ያልተወዳጀኸው፣ ፀሐይ ሲተኩሰ አጥልቶ ያየኸው። ጓደኛማ ማለት ያልተወዳጀኸው በስጋና በደም ስቃይ መከራህን ካንተ ጋር ሊታደም፣ ጽዋህን ሊጠጣ ደስታህን ሊቦርቅ ላንተ ግድ የሚለው ከናቱ ልጅ ይልቅ። ጓደኛማ ማለት ሸማኔ ተጠቦ እንደሰራው ጥለት የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ። እዚች ምድር ላይ ስንኖር በህይወታችን ውስጥ የሚያልፉ 3 አይነት ሰዎች አሉ። እነዚህ ሰዎች በህይወታችን ውስጥ እንዳሉ የዛፍ ክፍሎችን መስላቸውና እናያቸው። ከዛ በፊት ታሪኩን ይበልጥ ለማደራጀት ይረዳን ዘንድ አጠር ባለች ታሪክን ጀምር። አንዲት ወጣት በእድሜ ገፋ ያሉ አዛውንት ጋር ትሄድና በህይወት ጉዞ ውስጥ ጓደኛ እጅግ አስፈላጊ ነውን ስትል ትጠይቃቸዋለች። እድሜ ብዙ ያስተማራቸው አዛውንቱም እንዲህ አሏት፣ አዎ የኔ ልጅ፣ ህይወት እጅግ አስቸጋሪ ናት። ከጎንሽ የሚሆን ሰው ያስፈልግሻል። ለሰዓታት በነጻነት የምታወሪው፣ በመልካሙም ጊዜም ከጎንሽ የሚገኝ፣ በችግሮሽ ወቅትም አብሮሽ የሚዘልቅ የልብ ወዳጅ የሆነ ጓደኛም ያስፈልግሻል አሏት። ወጣቷም አስመሳይ ጓደኛ ከጠላትም የከፋ ነው የሚባለው እውነት ነውን ስትል ጥያቄዋን አስከተለች። አዛውንቱም እውነት ነው፣ የጠላትሽን ማንነት ስታውቂ እንዴት ከሱ መራቅ እንዳለብሽ ትጠነቀቂያለሽ። ነገር ግን አስመሳይ ጓደኞች ከልብ የቀረቡ መስለው እንድታምኛቸው ያደርጉሻል። ሚስጥርሽን፣ ድክመትሽን፣ ህልምሽን ቀስ በቀስ ይረዳሉ። ጊዜ ጉልበት ሲሰጣቸው አንቺን ለመካድ ደቂቃ አይፈጅባቸውም ሲሉ መለሱላት። አስመሳይ ከሆኑ ጓደኞች እንዴት መራቅ እችላለሁ ስትል ወጣቷ ጠየቀች። አዛውንቱም እንዲህ ሲሉ ጠየቋት፣ ከትንሽ የአትክልት ቦታና ከጫካ በየትኛው ውስጥ እባብና ጊንጥ የሚበዛ ይመስልሻል? ወጣቷም ይህማ ግልጽ ነው፣ ጫካ ውስጥ ነዋ ስትል መለሰችላቸው። አዛውንቷም በፈገግታ ልክ ነሽ፣ ሰፊው ጫካ የብዙ እባቦችና ጊንጦች መከማቻ ነው። ልክ እንዲሁ ሁሉ ብዙ ጓደኞች ሲኖሩሽ ለብዙ እባቦችና ጊንጦች ራስሽን ታጋልጫለሽ። ልክ እንደ ትንሿ አትክልት ቦታ ሁሉ ጓደኞችሽም የተመጠኑ፣ ሰርክልሽም የጠበበ ሊሆን ይገባል። የእባብና ጊንጦች መጠንም በዚያው ልክ ይቀንሳል። ለጓደኝነት የሚያስፈልገው ብዛት ሳይሆን ጥራት ነው። ስለዚህም ካስመሳይ ጓደኞች ራስሽን መጠበቅ የምትችይው ብቸኛው መንገድ ሰርክልሽን በማጥበብ ነው ብለው የህይወት ምክር መከሯት። እጅግ አስገራሚ ታሪክ እንደሆነ ምንም አያጠራጥርም። አሁን ወደ 3 አይነት ሰዎች እንመለስ። መነሻችን ላይ በህይወታችን ውስጥ ልንመስላቸው የምንችላቸው 3 አይነት ሰዎች አሉን ብለናል። አንደኛ፣ ቅጠሎች። አንዳንድ ሰዎች በህይወታችን ውስጥ እንደ ቅጠሎች ናቸው። ከነፈሰው ጋር የሚነፍሱ፣ ወራት ሲቀያየሩ የሚለዋወጡ፣ ቀለማቸውን የሚቀይሩ፣ ልክ እንደ ጊዜያዊ ጓደኞች ናቸው። እንደ አዲስ ቅጠል ጅማሬያቸው ያማረ ይሆንና እየቆዩ ሲሄዱ ጠውልገው ባህሪያቸው የሚቀየር፣ በመጨረሻም ዛፍ ከሆነው ህይወታችን ተበጥሰው የሚጠፉ ናቸው። በህይወታችን እንደዚህ አይነት ስንት ጓደኞች አይተናል? እስቲ አስታውሱ። በጣም ብዙ። እንደዚህ አይነት አልፎ ሄጅ ጓደኝነት እንዴት መያዝ እንዳለብን እንወቅ። ልክ እንደ ቅጠሉ በህይወታችን ላይ አልፎ ሲሄዱ አንከተላቸው። በእነሱ የተማርነውን ትምህርት ብቻ ይዘን እንቀጥል። ጥሩ ነገር ብናሳልፍም ከመጥፎ ትዝታቸው እንላቀቅ። ሁለተኛው፣ ቅርንጫፎች። ሁለተኛዎቹ አይነት ጓደኞች ደግሞ እንደ ቅርንጫፎች ናቸው። ከእንደዚህ አይነት ሰዎች ጋር ስንሆን በጣም መጠንቀቅ አለብን። ምክንያቱም በጣም ሊያሞኙንና ሊያስመስሉ ስለሚችሉ ነው። በጣም ጥሩ ጓደኞች እንደሆኑ መስሎ ይቀርቡናል።
በችግራችን ጊዜ እንደሚደርሱልን ይነግሩናል። ነገር ግን እርዳታቸውን ፈልገን ስንደገፋቸው እንዳልጠነከረ ቅርንጫፍ ይሰበራሉ። ቃላቸው ይታጠፋል። ሁሌም ካጠገብ ነኝ አለሁልህ ይሉናል። ቃላቸውን ተከትለን ስንሄድ ሲያስመስሉ እንደነበር ይገባናል። ሶስተኛ፣ ስሮች። እንደ ስር የሚሆኑ ጓደኞች ቋሚ ናቸው። በክፉም በደጉም ጊዜ አብረው የሚሆኑ የማይለዩ፣ የጓደኝነታቸው ጥንካሬ ዘመናትን የሚሻገር። አንድ ዛፍ በሕይወት ዘመኑ በሚሊየን የሚቆጠሩ ቅጠሎች፣ በሺዎች የሚቆጠሩ ቅርንጫፎችና ትንሽ የሆኑ ግን የዛፉን ሕልውና የያዙ የማይታዩ ከመሬት በታች የሆኑ ጠንካራ ስሮች አሉት። ስር የሚሆኑ ጓደኞችን ስናገኝ አጥብቀን እንያዛቸው። ነገር ግን ከዛ ውጪ ሲያጋጥመን መልቀቅ፣ መተው፣ መርሳትን እንልመድ። እኛም በሕይወታችን ለአንዳንዶቹ ቅጠሎች፣ ለሌሎች ቅርንጫፎች፣ ለአንዳንዶቹ ደግሞ ስሮች ሆነን እናውቃለን። ለሁሉም ሰው ስር መሆን አይቻልም። ከሁሉም ጋር ምርጥ ጓደኛ መሆን አንችልም። ከአንድ ሺህ አስመሳይ ቅጠልና ቅርንጫፎች ጓደኛ አንድ ስር የሆነ እውነተኛ ጓደኛ በቂ ነው። እኛም በተቻለን መጠን በሰዎች የሕይወት ዛፍ ላይ ቅርንጫፍና ቅጠል ላለመሆን እንሞክር። አብረውን የሚሆኑትን ጓደኞችም መምረጥ እንችላለን።